Safe flight, Mari. Thank you, Habuye. Thank you. Text አረግሻለሁ። እሺ ሀቡዬ፣ ሁላችሁም ደህና ደሩልኝ። ወዳችኋለሁ። ሀኒዬ ዳይመንድ ሁላችሁም ለሚቀጥለው ነገር ስትመጪ ስትደርሺ እንግዲህ ያው ሶፊ ያለሽ ስትባይ አለሁ እላለሁ። ፍላይት ፕሪፓሬሽን ላይ ሆና ራሱ ሺ ኢዝ ስቲል ሂር። ቴንክ ዩ ሶ ማች ፎር ኦልዌይስ ቢንግ ሂር ማለት ትክክል ይሁን አላውቅም፣ ብቻ ሁልጊዜ አብረሽኝ ስላለሽ አብረሽን ስላለሽ ሁሉም አጠገብሽ እኖራለሁ። ሀቡዬ ቃሌ ነው። መልካም መንገድ፣ በሰላም ግቢ። እሺ ቴንክ ዩ ሳሮንዬ፣ ደህና ደሩ። ሀቡዬ ተኝ በቃ አንቺ ሰላም ግቢ። ሀቡዬ ትናንትና ፉትቦል እኮ አሰብኩልሽ ግን ባቢ ለነበረ እንዴት እንዳሳዘነኝ ማየት በስልክ ሳባብለው ነበረ። አንዴ ሳባብለው አንዴ ስቆጣው እንዲራስ ያስብሽ ነበር። ባርሴናል ይሸነፋል አለኝ። እኔ እኮ በባርሳ ቢሆን አይገርመኝም። እንዴት ባርሴናል ይሸነፋል? ሪያል ማድሪድ እንዴት ብሎ በቃ ብስጭት። አትበሳጭ በቃ ይሄ የህይወት ጉዳይ አይደለም። አንተ ትልቅ ሰው ነህ። እንደ እድሜ ኩን ለኳስ ብለህ እንዲህ መበሳጨት ምን ይባላል? የልጆች አባት አይደለህ ወይ? ያውቁሃል እነሱ እለዋለሁ እንዲህ የምትናደድላቸው እነሱ ከነመፈጠር ያልኩት እኔ ባሸነፈ እያልኩኝ እንኳንም ቤት አልኖረ ፓፒ ያልኩኝ ደግሞ አጠገብ የሆኑ ባጽናናው ይሻለኝ ነበር። ታሰብኩልሽ የሆነ ግን ሳስብ ነበረ ሁሌ ገብርኤልን እንትና ሲጫወት ያስብሻለሁ፣ አስባችኋለሁ። ባንቺ ነው ማለት ስለምታውቂ ነው ሁሌ ስለምናገር ጭንቀቴን የምር በቪዲዮ ፊቱ አኩርፎ እያየሁት በቃ ዘሽ እየሰማሁሽ ነው። አስሬት ሚኒጥር በቃ ይጾክ ያትበሳጫ ይዞክ ያልፋል እያልኩ እያጽናናሁት ነበር። አከምኩትኝ፣ በስልክ አከምኩት በቪዲዮ ኮል። አጠገብሽ አለመኖር ነው እንጂ ደስ የሚለው። ሲሸነፍማ ይቅርብሽ ማጽናናት። ሀቡ እኔ የኔ ባልም ኳስ በጣም ነው የሚወደውና ማለት ነው ኳስ በጣም ከባድ ጌም ሲሆን እና ተፎካካሪ ክለብ ሲሆን የሚጫወተው ደጅ እንዲያይ ነው የማደርገው። ለምን እዛ ታይም ምናምን ብዬ ውጭ እንዲያይ ነው የማደርገው፣ ቤቱላ ለማየት ማለት ነው። ያ ከተሸነፈ ድንገት የሆነ የኔ ነገሩ ይረሳል። እንደዚህ ሲንገበግብ አይውልም። በሰዓቱ በቃ ይናደዳል። ከዛ እንትን አይልም። ግን ቤት እንዲህ ያላረገውም ውጭ ነው የምለው። በጣም እንትን የሆነ ጌም ሲሆን ማለት ነው። ስለዚህ ትናንትና እንኳንም እንደዛ ሲበሳጭ እንኳንም አጠገብ እንኳንም እዛ ውጭ ሆነ ሩቅ ሲሆን እንደውም ሩቅ ሲሆን አጠገብ ሲሆን በጣም ሲበሳጭ ስታዩ ትጨነቂያለሽ። ያ በጣም በጣም ነው የምትጨነቂው። እኔ ይጨነቃል በጣም አላውቀው ኳስ ምን አለበት ቢያሸንፉ ኖሮ እነሱ ምናምን አልኩ። አሳዘነኝ በጣም። እሱማ ግን አለማየቱ ይሻልሻል። በጣም በጣም እንትን እሷ አንዳንዴ አብሬው ሄጄ ያለው የሚያይበት ቦታ ምናምን እና በቃ አያውቁትም ሁላ እኮ በቃ ያወራል ብቻውን አልኩሽ። በቃ እንዴት ይሄን እኔ አንዴ ቪዲዮ ቀርጸውና ኔክስት ዴይ ያሳየዋለሁ ማለት ነው። እንዲህ ስትሆን ነበር ስለው የእውነት እንደዚህ ብያለሁ እንዲሆኛለሁ ምናምን ነው የሚለኝ ማለት ነው። በጣም ነው ስሜታዊ የሚሆኑት። በጣም ሰላምዬ፣ እንኳን ደህና መጣሽ። ሀቡዬ እንዴት ናችሁ? እኔ የሮብ ትምህርት ነው ያስገባሽኝ። ዛሬ ጀምረን ነው እንጂ ጌም እኮ ጀመረ። እኔ እና ሚኪ እኮ እሁድና ሮብ አረግ ነው። ዛሬ ተጫወትኩት። እኔ እኮ ሮብ የሆነ እንትን አለሽ አይደለ? የማክሰኞ አረኩታ። ትናንትና ነበረን ስፔሻል ኒድ ፕሮግራም አለ፣ ለስፔሻል ኒዶች ፕሮግራም። እኔ እኮ እዛ አስገብተሽ ይመስሎኝ ማለት ነው። ጸጥ ብዬ ማዳመጥ ጀመርኩኝ። ምን እያወሩ ነው? አሁን እኮ እንቅልፌ ገና የተነሳው አድሬ መጥቼ ስነሳ ነው። ሰላምዬ ጋር ሼር አድርጉላት ስል ነበር ስላልነገርኩሽ ሮብ እንደጀመረ ቀጣይ ዞራ ያሸነፍ ነው። ደግ አረጋችሁ። ወይኔ ያለቃቅሶ ሄደ። እኔ በዚህ ሰዓት ማለት ነው በዚህ ሰዓት አካውንቴ ተዘግቶ ትልቁ አካውንቴ በዚህ አካውንት ለመጀመሪያ ጊዜ ተጫውቼ በዚህ አካውንት 10 ጊዜ ማሸነፌ ለእኔ ታሪክ ነው። በጣም ነው የተደሰትኩት። በአዲሱ አካውንት ወይ የምር በቃ አካውንቷን ተዘጋባት፣ ጠፋች፣ የለችም ሲባል ከወደኩበት ተነስቼ አሳየኋቸው መኖሬ። አንቺማ አንዴ ጥለሻቸው እኮ ሄደሻል። እናቱ የትምህርት ሄጂ ቢዘጋም ተከታያለሽ። ኤኒዌይ ሀቢባ እያለ ሰው ሰርች ማድረግ አይቀርም። በቤተሰቦቼ አኮሩኝ። ዛሬም ኮራለሽ፣ ሁሌም ኮራን ስል ነበር። ደስ አለኝ። ታውቂያለሽ 9 ተቀጥቅሎ ዝም ብለው ልክ 10ኛው ላይ ዊላችንን ለመውሰድ ግር ብለው መጡ። የሚኪ እኮ እንደዛ ናቸው። አንድ ብዙ እንትን ሲኖርሽ ያንን መውሰድ ነው የሚፈልጉት። ብዙ ዊን ሲኖረኝ
ላለቅስ በቃ አልኩኝ። ቤተሰቦቼ ተረባረቡና አዳኑኝ። 10 ዊን አንድ ሳንሸነፍ 10 ዊን በደስታ 2 ቅጣት ነበረበት። ቅጣቱን ሁላ ማርኩት። ሂድ ምሬ ካለው አልቀጣህም አልኩት። እሱ ራሱ ቅጣት ነው አለመቀጣቱ። አይ ሚኪዬ ያስለቀስኩት። ምንድን ያለው? ቀን ሲጥል ብልት ይከብድሃል ነው ያለው። አይደል ጋይሴ? አንድ ሳያሸንፎት ያሳዝናል። እሱ ብሎ እኮ አይደለም እንደሱ ጽሑፍ እየመጣ ሰው እኮ እንትን ነው ቲክቶክ እሱ ላይ ተርተውበት እኮ ነው። ቀን ሲጥል ብልት ይከብዳል ብለውት። ይኸውልሽ ይሄ አባባል ማለት አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንደማለት ነው። ሚኪን ቀንጥሎት የገዛ ብልቱ ከበደው እንደማለት ነው። ገብቶሻል? በዛ ላይ ደግሞ በዚህ በአዲሱ አካውንት ማሸነፍሽ ስራሱ 100,000 እሱ 1 ሚሊዮን ፎሎ ይዞ 100,000 ፎሎ ይዤ በአዲስ አካውንት 100,000 ፎሎ ይዤ 100,000 ሞይ ታሸንፊው ነበረ። 100,000 ባይሞላም ታሸንፊዋለሽ። በ7,000 ብትገቢ ታሸንፊዋለሽ። የትም ቦታ ይመጣሉ የኔ ቤተሰቦች። አዎ በቃ ኮራው በእናንተ ኮራው በፋሚሊዎቼ ማየትም እኔ እኮ አሀቡ ሱስ ሆኖብኝ ማለት ነው። ስራ ቦታ ካሜራ አለ እንግዲህ በጆሮ በፀጉሬ ኤርፎን ደብቄ ሁሉ ሱስ ሆኖብኝ አዳምጥሽ ነበርና አንድ ወቅት በቃ ታውቂያለሽ እንትን ሴኩሪቲው አገኘኝ ጆሮ ላይ እንትን አድርጌ ማለት ነው። እና ትንሽ የኔ ፖዚሽን ደግሞ እንትን ነው አይፈቀድልኝም እንደዛ እንዳደርግ ለሌሎቹ ስለማሳይ ማለት ነው። ገባሽ? እና እንዴት አንቺ እንደዛ ታደርጊያለሽ አለኝ። ከዛ አውቄ ምን አልኩት? አያርግብኝ ፈጣሪ። ልጄ አሟት የእሷን ስልክ ለመቀበል ነው ስልኬ ሳይለንት አልኩት። ለነገታው ልጄ አልታመመችም አርማ ሁለተኛ አልኩኝ። ከዛ በኋላ ላልዋሽ በቃ ስራ ቦታ ሁኜም እንደዚህ ላላደርጋሉ። ልጄ ኃይለኛ ጉንፋን ይሄ ቮሚት የሚያስይዘዋል አይደለ? ስቶማክ ፊል የሚባለው እሱ ይዟት አደረ። ወይኔ እናት አይ ነው። ከዛ ልጄ ማማ ካርማ ነው እኮ ምናምን ትለኛለች። ወይኔ በለፈለፉ ጠፉ። ራሴ እኮ ዋሽቼ ነው አልኳት እና ብርም አለኝ ለራሴ። ከዛ ተውኩት በቃ። እና የዚህን ያህል ሱስ ይዞኝ ነበረ። በቃ ገብቼ ማየት በቃ ቁጭ ብዬ አንዴ ስታስገቢ ነግሬሽ የለ ስራ ቦታ ሁኜ ነው ብዬሽ አልወጣሁም። ስለዚህ እንደዛ ገባለሁ። አሁን ተውኩት በቃ። ሁለተኛ አልኩኝ። ገባኝ። ትክክል። በጣም ደስ አለሽ አቡዬ። ግን ደስታ እንድትከፋ እኮ ነው የሳብኩሽ። አይ አም አት ወርክ አቡ። አይ ላቭ ዩ ሶ ማች ዩ ዲዘርቭ ቤስት ማሪ። አይ ዊል ኦልዌይስ ሰፖርት ዩ። ቴንክ ዩ ሶ ማች ኩዊንዬ። በጣም ነው የማመሰግነው እኮ ወርክ ባትሆኚ እንድትገቢ ፈልጌ ነበረ። ቴንክ ዩ ፎር ዩር ሰፖርት የኔ ማር። በጣም አመሰግናለሁ። በጣም ሰፖርት ስላረግሽኝ ጌሙ ላይ ክበሪልኝ። እውነት ትለያላችሁ ሁላችሁም። በጣም ነው የማመሰግነው። አብርሃምዬ ወንድሜ፣ ሀኒዬ እህቴ፣ ሳሮንዬ፣ ትሩዝ ወንድሜ፣ አስቱዬ እህቴ፣ ዳይመንድዬ እህቴ፣ ሚዙዬ እህቴ በጣም ነው የማመሰግናቸው እህትና ወንድሞቼ። ዛሬ በጣም ነው ደስ ያለኝ። እንኳን ደስ አለሽ። የምር ጠፉሽ ራሱ ሰው ጠፋሽ ጠፋሽ ብሎ አያስቀምጥሽም። ታውቂያለሽ ይሄንን አይደል? ትክክል። አሳዩኝ ቤተሰቦቼ። ሰላምዬ 2 አካውንቴ ሲዘጋብኝ ባን ሲደረግ ሁለቱም ትልቁም ይሄን ባን ተደርጎ ነበር ገና በተከፈተ በ3 ቀኑ። ከዛ ሌላ አሜን ብዬ በልጄ ስም እንደው ስሜ ሀቢባ የሚለው ስም ከሆነ ችግሩ ብዬ በሴቷ ልጄ ስም አሜን ብዬ የኢትዮጵያን ባንዲራ አድርጌ ፕሮፋይል በቃ ምንም ነገር ያልተፖሰተበት ምንም ያልተደረገ ፎቶ የሌለው ከፍቼ ላይቭ ገብቼ 3,000 ሰው እያየኝ ነበር። በዜሮ በአዲስ አካውንት ገብቼ ብልሽ ታምኛለሽ? ሰላምዬ አዘጉት። እሱ ነው ኖ አልተዘጋም አለ። 3,000 ሰው እያየኝ ነበር። 3,000 ሰው 8,000 ሰው ፎሎ አደረገኝ በ41 ደቂቃ ውስጥ። ስክሪንሾት አድርጌ ያስቀምጫለሁ። እና ምን ያህል እንደሚወዱኝ ምን ያህል እንደሚፈልጉኝ አሳዩኝ ቤተሰቦች። እንዴ አንደኛ አገልጋያቸው ነሽ፣ እንዴት አይወዱሽ? ለሚሰድባቸው የሚከተል የለ ሰው እየተሰደበም እኮ ሰው ይከተላል። እንኳን አገልጋይና ጥሩ ይደሻል ይወድሽ። ሊያ ምን እንደማለት ፈልግሽ ነው? ሚኪ ይጠላኛል ብያለሁ። ሚኪዬ ወንድሜ በጣም ነው የምወደው። እኔ ራሴ እንዴት እንደምወደው ያውቃል። እሱ በጣም እንደሚወደኝ ያውቃለሁኝ። ምንም መሀላችን ገብታችሁ ወሬ ለማመላለስ ምናምን አትሞክሩ። ጠላቴ ያልኩት ጠላቶች አሉ ላይቭ ላይ ቁጭ ብለው ነው የሚሰድቡኝ። እሱ እኔና ቤተሰቦቼ እናውቃለን። ለማንም ማስረዳት አይጠበቅብኝም። እነማን ሆኑ ምን እንደሆኑ ምን እንደሚያወሩ ፋሚሊዎቼ ያውቃሉ።
ከፋሚሊዎቼ ጋር ነው የማወራው። በተረፈ ግን ሰው መሀል ለመግባት የምትሞክሩ ሰዎች ይደብራል። ሰው መሀል መግባት ከሌ ማለት ሚኪ ከኔ በላይ የሚወደው የለም። እኔ ግን የማይገባኝ አቡ እንትን ምንድነው ይሄ ይሄ ኮምፕሌን የሚባለው ነገር የሰውን ብቻ ነው የሚቀበለው? እንትን አያይም? ምክንያታዊ ነው ወይ ምንድን ነው የሚለውን አያይም? እንደ ማንም ተነስቶ ስላደረገ በቃ ተከትሎ ነው የሚዘጋው ቲክቶክ? ምክንያታዊ የሚሆነው አንቺ ላይቭሽ ላይ የሆነ ነገር እያሳየሽ ያንን ደቂቃ ይኸውልሽ፣ በጣም ክፉ ሰዎች ስታንድ ባይ ሆነው ቁጭ ብለው አንቺ ስህተት ይጠብቃሉ። ልክ የሆነ ነገር ስታደርጊ የዛኔ ቁጭ ብለው ሪፖርት ያደርጉብሻል። ያኔ ቲክቶክ በቃ ቶሎ ይቀበላል። ገባሽ? ለምሳሌ ላይቭሽን ያየዋል። ዋትሳፕ እያሳየሽ ሊሆን ይችላል፣ ደረሰኝ እያሳየሽ ሊሆን ይችላል። እኔ ደግሞ እርዳታ ላይ ስለምሰራ በጣም ብዙ ጊዜ ዋትሳፕ ደረሰኝ ምናምን እናሳያለሁ። ያንን ሞመንት እየጠበቁ ህፃን ልጅ ገብቶ እንትኑ ሲታይ ራቁቱ ሲታይ እጢው እንዲያሳይ የህክምና ሲሰበስብ በቃ እንደዚህ ቁጭ ብለው ሀቡ ዩ ሚስ አንደርስታንድ ሚ ኦኬ ሶሪ ሊያ ኢፍ አይ ሚስ አንደርስታንድ ዩ ሶሪ እና እንትን ይላሉ። በቃ ስታንድ ባይ ሆነው ቁጭ ብለው አንቺ ስህተትሽን ጠብቀው ሪፖርት ያደርጋሉ። ያኔ ይገጣጠምበታል ቲክቶክ እዚያ ጋር ማለት ነው እንጂ ከመሬት ተነስቶ ሄት ስፒች ብለው ሪፖርት ስላደረጉ አንቺ የእውነት ሄት ስፒች ሳትናገሪ ሳያረጋግጥ ዝም ብሎ የሚዘጋ ከሆነማ የሁሉም ሰው ቲክቶክ ምቀኛ። ሁሉም ሰው እኮ ምቀኛ አለው ማሬ። አይ እኔማ አሁን ምን ምክንያት ብዙ ጊዜ ስሰማቸው ምክንያታቸው የማይገጣጠም ነው። ብዙ ጊዜ ቁጭ ብዬም ባላይሽ ሎንግ ታይም የሆነ ነገር አያለው እና ያን የሚሉት ነገር አይነት ነገር አንቺ ጋር የለም እና ምን አግኝተው መረጃ ይዘው ምን አይነት መረጃ ይዘውብሽ ነው እስከ ማዘጋት የደረሱት ብዬ ነው እንጂ ሲበዛ አሁን ከ2000 በላይ ሪፖርት እንደ አካውንትሽ ለምሳሌ 1 ሚሊዮን ከሆነ አካውንትሽ ቢያንስ 300,000 ሰው ሪፖርት ሊያደርግብሽ ይገባል ለመዘጋት። ገባሽ? 30% 10,000 ኮንሽ 3,000 ሰው ያ ሁሉ ሰው ሲበዛ እንዴት ሁሉም እሷ ላይ መቀኛ ሊሆን ይችላል ይላል ቲክቶክ። ስለዚህ የእውነት እቺ ሰው ሄት ስፒች ታደርጋለች፣ መጥፎ ነገር ትናገራለች ማለት ነው፣ ትሳደባለች ማለት ነው። ሁሉም ቁጭ ብሎ ሄት ስፒች እያለ ሪፖርት ካረገብሽ የብዙ ሰው ሲሆን ቲክቶክ ይጠራጠራል፣ ይዘጋል። ከባድ ነው። አንቺ ግን ዋቴቨር ሀፕን ዶንት ጊቭ አፕ። ምክንያቱም አንቺ ለራስሽ በእርግጥ ምንም እንትን የምትዩ ነገር የለሽም እዚህ ላይ ብትሆኝም ባትሆኝም የምታጩ ነገር አይኖርሽም። ግን በአንቺ ብዙ አሉ እንትን የሚሉና በአንቺ ብዙ ነገራቸውን እንትን የሚሉ ሰዎች ስላሉ እንትን አትበይ። አንቺ ግን የፈለገ ቢፈጠር አይ ውድ ኔቨር ጊቭ አፕ። ቲክቶክ አካውንት ቢዘጋ አካውንት እየከፈትኩ እመጣለሁ። መቼም ነው ማልጠፋው። ለምን ለእህቶቼ አስፈልጋቸዋለሁ። ብዙ ችግር ላይ ላሉ እህቶቼ ወንድሞቼ ድምፅ ያስፈልጋቸዋል። ብዙ የታመሙ ሰዎች መረዳት የሚፈልጉ በእኔ በኩል በእኔ ቤት መጥተው እኔ ጊዜንና ጉልበቴን ሰጥቼ ቁጭ ብዬ እየመዘገብኩ የተረዱ የታከሙ። ሰላም